ፊልሞች በቅደም ተከተል የሚሰሩ ናቸው። ቅደም ተከተሎች ከትዕይንቶች የሚሰሩ ናቸው። ትዕይንቶች በቀረጻ የሚገኙ ናቸው። ግን እያንዳንዱ ቀረጻ በታሪክና በገጸ ባህሪ ላይ የሚኖረውን ዋጋ መረዳት በጣም አስፈላጊ ነው። በዚህ ቪዲዮ ውስጥ በትልቁ ምስል እንጀምራለን እና ወደ ታች እንወርዳለን። ሾት ሳይዝን በመጠቀም ፊልም ሰሪዎች እንዴት የማይረሳ ትዕይንት እንደሚፈጥሩ እናያለን። ትክክለኛውን ቀረጻ በትክክለኛው ቦታና ሰዓት ላይ እንዴት መጠቀም እንችላለን። ይህ በሾት ሊስት ምዕራፍ ውስጥ የሚቀርብ ክፍል 1 ነው። ሾት ሳይዝ ከቴሌግራም የመጣችሁ በደንብ ታቁኛላችሁ። ለአንድ አመት ያክል ስለ ፊልም ቱቶሪያል ሰርቻለሁ። ከ50 በላይ ፒዲኤፎችን እንዲሁም ከ60 በላይ ቪዲዮዎችን በመጀመሪያው የዩቲዩብ ቻናሌ ለቅቄያለሁ። ነገር ግን የመጀመሪያው የዩቲዩብ ቻናሌ በኮፒራይት ምክንያት በተደጋጋሚ ማስጠንቀቂያ ቢሰጥም ያው ተዘግቶብኛል። ዛሬ ታዲያ በአዲስ ቪዲዮ መጥቻለሁ። እንደገና በአዲስ ቻናል መጥቻለሁ። ስለዚህ በፊት የነበራችሁ ከቴሌግራም ላይ የመጣችሁ አዳዲሶችም ሰብስክራይብ በማድረግ በአንድ ወር ውስጥ 1000 ሰብስክራይብ የመግባት እቅድ አለኝ። ስለዚህ ያንን እቅድ በቅንነት እንድትተባበሩኝ አብራችሁኝ ከኔ ጋር እንድትሆኑ ፈልጋለሁ። ስለዚህ ቪዲዮውን ካያችሁ በኋላ ሰብስክራይብ፣ ላይክ እንዲሁም ስለ ፊልም ማወቅ ለሚፈልጉ ለሌሎች ሰዎች ሼር ማድረግን አትርሱ። ቀጥታ ወደ ቪዲዮ እንግባ። የቀረጻ መጠን ወይም በእንግሊዘኛው ሾት ሳይዝ የምንለው የቀረጻ መጠኖች ቃናን ለመመስረት በእጅጉን ይረዱናል። ቃና ወይም ደግሞ በእንግሊዘኛው ቶን የምንለው የአንድን ትዕይንት ትርጉም ይሰጣል። ለሁለቱም ለዳይሬክተርና ዲፒ በአንድ ትዕይንት ላይ የትኛው ቀረጻ ሊሰራ እንደሚችል ማወቅ ቅድሚያ ሊሰጠው የሚገባ ጉዳይ ነው። በዚህ ክፍል ውስጥ አስፈላጊ የሆኑ ሾት ሳይዞችን እንመረምራለን። አሁን ወደ ቀረጻ እንሂድ። አንድን ትዕይንት ለመክፈት በጣም የተለመደው ምስላዊ ቀረጻ ወይም ሙሉ ፊልሙን ለማሳየት ስታብሊሽንግ ሹት ነው። በተለምዶ ስታብሊሽንግ ሹት ሰፊ ጂኦግራፊን ለማሳየት ይረዳል። እንዲሁም ቀኑንና ሁኔታውን በተመሳሳይ ገጸ ባህሪያቶቻችን ከአካባቢያቸው ጋር ያላቸውን ሚዛን ከአካባቢያችን ጋር በተያያዘ የርዕሶችን ሚዛን ለማሳየት ይረዳል እና ብዙ ጊዜ ሳይንሳዊ በሆኑ ልቦለድ ዘውጎች ላይ ከትዕይንት ወደ ትዕይንት ለመሸጋገር እንጠቀምበታለን። ሙሉ በሙሉ በፊልም ላይ ያለን አዲስ ዓለም የት ማስተዋወቅ እንፈልጋለን። ይህንን ለማሳየት ስታብሊሽንግ ሹት ወሳኝ ነው። ብሌድ ራነር በስታብሊሽንግ ሹት ይከፈታል። በቅርብ ጊዜ በምድር ከከተማ ውጪ ከኢንዱስትሪ ጋር እና የወደፊት እርሻዎችን በተመለከተ የመጀመሪያዎችን ግንዛቤዎች እናገኛለን። ስለዚህ አስታውሱ፣ አንድ ስታብሊሽንግ ሹት የማንኛውም ትዕይንት ወሳኝ መግቢያ አካል ነው። ወደ አዲስ ቦታ ሽግግርን ሊያመለክት ይችላል። ስለ አካባቢዎች ወይም ስለ ዓለም ወሳኝ ዝርዝር ሁኔታዎችን ሊያስተዋውቅ ይችላል። ማስተር ሹት እንደ ስታብሊሽንግ ሹት ቦታውን ያሳያል፣ ነገር ግን የበለጠ ቀረብ ይላል። ማስተር ሹት እንደ ስታብሊሽንግ ሹት ትዕይንቱ የሚታይበትን ቦታ ያረጋግጣል፣ እንዲሁም አቀማመጡንም ቀረብ ብሎ ያሳያል። ማስተር ሹት ከስታብሊሽንግ ሹት ቀረብ ያለ ነው። የትኞቹ ገጸ ባህሪያት በቦታው ላይ እንዳሉና እርስ በራስ ያላቸውን ግንኙነትም ያሳያል። እስቲ አንድ ማስተር ሹትን ከጋድፋዘር ተመልክተን እንምጣ። እንዳያችሁት በመጀመሪያ ማስተር ሹት ቦታውን፣ ገጸ ባህሪያቶችን እንዲሁም እርስ በራስ ያላቸውን ግንኙነት አሳይቶናል። ስለዚህ ከዚህ ትዕይንት የምንረዳው ምንድነው? ደመቅ ያለ የቤተሰብ የራት ትዕይንት ነው። ነገር ግን ሚካኤል አንዳንድ ሀሳቦችን ካቀረበ በኋላ በተቀሩት መገለል ይደርስበታል። I enlisted in the Marines. Michael, why didn't you come to us? What do you mean? ስለዚህ ማስተር ሹት የገጸ ባህሪያቶችን መገናኘት፣ እርስ በራስ ያላቸውን ንግግር እንዲሁም የደመቀ ግንኙነት እንደሚያሳይ ሁሉ እንዲሁም የአንድን ገጸ ባህሪ መገለል፣ የብቸኝነት ስሜትንም ሊያሳይ ይችላል። ልክ ከዚህ ትዕይንት ወደዚህ እና የበለጠ በዙሪያ ያለውን ባዶነት ያሳየናል ማለት ነው። ስለዚህ አስተውሱ፣ ማስተር ሹት ሙሉ ለሙሉ ቦታውን ይዛል። እንዲሁም ትዕይንቱ ሳይቆረጥ ትርጉም ባለው መልኩ መልእክት ማስተላለፍ እንችላለን ማለት ነው። ትዕይንቱ ሳይቆረጥ ባለበት ትርጉም በሚሰጥ መልኩ እንዲቆይ ያግዛል ማለት ነው። በሚቀጥለው የምንመለከተው ደግሞ ዋይድ ሹትን ነው። Let me tell you about my boat.
ዋይድ ሹት በቀረጻ ቦታ ላይ ከካሜራ ርቀው ያሉ ርዕሰ ጉዳዮች በእይታ እነሱ ከአካባቢያቸው ጋር ያላቸውን ግንኙነት ለመወከል ይጠቅማል። ይህ በጣም የተለየ ነገር ነው። ስታብሊሽንግ ሹት ስለ አካባቢ ነው። ዋይድ ሹት በዋናነት የሚመለከተው በቦታ ውስጥ ያለውን የርዕሰ ጉዳይ ልኬት ነው። ርዕሰ ጉዳይ የጠፋ እንዲመስል ለማድረግ በሚፈለግበት ጊዜ ሊጠቅም ይችላል። ርዕሰ ጉዳይን የተጨነቀ ወይም ብቸኛ ለማድረግም እንዲሁ ወይም አንዳንዴ ደግሞ ርዕሰ ጉዳዮች ከአካባቢያቸው ጋር ባላቸው ግንኙነት አስተያየት እንዲሰጡ ማድረግ ስትፈልጉም ልትጠቀሙበት ትችላላችሁ። በዚህ ዋይድ ሾት ውስጥ ከፓንተም ፍሬድ ፊልም ገጸ ባህሪያቶቹን ማየት እንችላለን። በተዘበራረቁ የፊኛ ክፍሎች ውስጥ ይገኛሉ። አዘጋጁ ፖል ቶማስ አንደርሰን በቅርብ ቀረጻ ክሎዝ አፕ በመቅረጽ የገጸ ባህሪያቶችን ስሜት በማሳየት ትዕይንቶቹን ማብቃት ይችል ነበር። ግን እዚህ ዋይድ ሾትን በመጠቀም ገጸ ባህሪያቶችና በዙሪያቸው ያለውን ዓለም አንድ ላይ አድርጎ እንድንመለከት ያደርገናል። እናንተም በዋይድ ሾት የገጸ ባህሪያችሁንና የአካባቢያችሁን ግንኙነት ማጣመር ትችላላችሁ። ያም በትዕይንታችሁ ውስጥ ርቀት፣ ጥልቀት እና መጠንን ያሳያል። ቀጣይ የምንመለከተው ፉል ሾት ነው። አንድ ሰው ከታች ወደ ላይ መላ ሰውነቱ በፊልም ስክሪን ላይ ከታየ ያንን ቀረጻ ፉል ሾት ብለን እንጠራዋለን። በፉል ሾት ጊዜ በፍሬም መሃል ላይ ርዕሰ ጉዳይ ማስቀመጥ አስፈላጊ ነው። ርዕሰ ጉዳያችንን በፍሬም ውስጥ መሃል በማስቀመጥ ለተመልካቾች በትዕይንቱ ሊያተኩሩበት የምንፈልገው ጉዳይ በቀላሉ እሱ መሆኑን እንነግራቸዋለን። ይህ ምሳሌ ውጤታማ ነው፣ ምክንያቱም ጥብቅ ታሪክን ለመንገር በቂ ነው። ከገጸ ባህሪዋ ፊት ጋር መላ ሰውነቷ ይታያል። ግን ፉል ሾት ወደ ታሪኩ የበለጠ የእሷን አካል አቀማመጥና አልባሳት በሙሉ በመመልከት ያስገባናል። ስለዚህ ፉል ሾት ከጭንቅላት እስከ እግር ጥፍር ድረስ መሆኑን አስታውሱ። እነሱን በምትፈልጉበት ጊዜ መጠቀም ትችላላችሁ። እንዲሁም ርዕሰ ጉዳያችሁን በፍሬም መሃል ላይ ማስቀመጣችሁን አትዘንጉ። በተጨማሪም ስለ ርዕሰ ጉዳዩ አካላዊነት መግለጫ መስጠት ትችላላችሁ። ስንንቀሳቀስ በቀጣይ የምናገኘው ሚዲየም ፉል ሾት ወይም በተለምዶ ካውቦይ በመባል የሚጠራውን የቀረጽ አይነት ነው። ሚዲየም ፉል ሾት ከርዕሰ ጉዳዩ ራስ ወይም ደግሞ ሄድሩምን ጠብቆ እስከ ወገባቸው ትንሽ ወረድ ብሎ ያበቃል። እንደ ካውቦይ ሹት ይጠቀሳል። ይህ ስያሜ የመጣው ከዌስተርን ፊልም ሲሆን ቀረጻው እስከ ጠመንጃ መያዣቸው ድረስ አካቶ ምስልን ስለሚወስድ ነው። እዚህ ተጨማሪ ማዕዘኖችን ማየት እንችላለን። ከዘ ፌቨራይት ፊልም በሚዲየም ፉል ሹት የተቀረጸ ነው። ካውቦይ አንግል ገጸ ባህሪዋ ሳራ ላይ ይኖራል። በተለይ ጠንካራና የተቃርኖ ስሜት ሲታይባት። ይሄ ምዕራባውያን ዘውግ አይደለም እና ምንም የጥይት መያዣዎች የሉም። በራስ መተማመን፣ አደጋ ወይም ግጭት ያሉ ትዕይንቶች በፊልማችሁ ውስጥ ካሉ ይህንን ቀረጻ መጠቀም ትችላላችሁ። በተለይ መቼ የጦር መሳሪያዎች ይሳባሉ የሚለውን ለመመለስ ሚዲየም ፉል ሾት በጣም ጥሩ የሆነ የቀረጻ አይነት ነው። ወደ ቀጣይ ስንሄድ ሚዲየም ሾት እናገኛለን። ሚዲየም ሾት በጣም ታዋቂ የሆነ የሾት አይነት ነው። አስተውላችሁት ከሆነ በሁሉም የሲኒማ ስራ ውስጥ ሚዲየም ሾት አለ። ለምን ይመስላችኋል? ምክንያቱም የበለጠ ገለልተኛ ቀረጻ ስለሆነ ነው። እንደ ክሎዝ አፕ ድራማ አይደለም፣ ወይም እንደ ዋይድ ቀረጻ አይርቅም። በህይወት ውስጥ ከሰዎች ጋር በምንቀራረብበት መጠን ርዕሰ ጉዳዮችን ይቀርጻል። የሚዲየም ሹት የተለመደው የቀረጻ አይነት የሚጀምረው ከወገብ በላይ ሲሆን እንዲሁም ሄድሩም ወይም ከጭንቅላት በላይ በተወሰነ ከፍ ብሎ ያቆማል። የቀረጻ አይነቶቹ በተመሳሳይ ደንብ በአኒሜሽን ፊልሞች ውስጥም ይገኛሉ። ይህንን በተሻለ ሁኔታ ለመረዳት አንድ ምሳሌ እንመልከት። በዚህ ትዕይንት ከኮኮ ፊልም ገጸ ባህሪው የእሱን የወደፊት ህልም በፊልም ይመለከታል። ሚዲየም ሾት ቀረጻ ከሚጌል ክፍል ውስጥ የቀረቡ እቃዎችን ያሳየናል እና በቲቪው ላይ ያለውን ዝርዝር እንዲሁም ገጸ ባህሪው በቲቪው ለሚመለከተው ትዕይንት የሚሰጠውን ምላሽ ያሳየናል። የሚጌልን ደስታ እንመለከታለን እና ከእቃው ጋር የእሱን ደስታ በአንድ ፍሬም ውስጥ ያሳየናል። ስለዚህ አስታውሱ፣ የተለመደው ሚዲየም ሹት አቀራረብ ሁል ጊዜ ከወገብ በላይ ይጀምራል። ከደረት ከፍ አይልም፣ ከደረት በታች ነው። እንደገና የሚያበቃው ደግሞ ሄድሩም ወይም ደግሞ ከጭንቅላት በላይ ከፍ ብሎ ነው ማለት ነው። በምትፈልጉበት ጊዜ መጠቀም ትችላላችሁ። ቀጣዩ ርዕሳችን ሚዲየም ክሎዝ አፕ ነው። በአንድ የቀረጻ ፍሬም ላይ የሚታይ ርዕሰ ጉዳይ ከደረት አጋማሽ ከጭንቅላት በታች ከሆነ ይህ ሚዲየም ክሎዝ አፕ ተብሎ ይጠራል። ሚዲየም ክሎዝ አፕ ሹት ትኩረትን ስለመቀነስ ነው።
ለታሪክና የገጸ ባህሪ ዝርዝሮች ትኩረት እንሰጣለን። Why don't you start right now and get the fuck out of here? ገጸ ባህሪያቶች አካላዊነታቸው ሳይሸፈን ከአንድ ርዕሰ ጉዳይ ጋር እንዲቀራረቡ ስትፈልጉ ይህንን የቀረጻ አይነት ተጠቀሙበት። በቀጣይ በምናየው ትዕይንት ውስጥ ተንኮለኛው ታኖስ ኃይሉን ይነጠቃል። በአቬንጀር ኢንድ ጌም በዚህ የሾት ሳይዝ የሚመጣውን የታኖስን ለመጥፎ ነገር ያለውን እርካታ ማሰብ አንድ ነገር ነው። ሲወድቅ ወይም እንዳሰበው ሳይሆን ሲቀር ይህ ሚዲየም ክሎዝ አፕ የሱን ምላሽ ይዛል። አስተውሱ፣ ሚዲየም ክሎዝ አፕ ከጭንቅላት ሄድሩም እስከ ደረት ድረስ ነው። ቀጣይ የምናየው ደግሞ ክሎዝ አፕ ነው። እርግጥ ነው በስሜት ላይ ለውጥን በማጉላት በኩል በጣም ኃይለኛ የሆነ መሳሪያ ነው። በስክሪኑ ላይ አስደናቂ ቀረጻን እንድናሳይ ያደርገናል። ክሎዝ አፕ ብዙ ጊዜ አይ ሌቭል ወይም በአይን ደረጃ የሚዘጋጅ ነው። የገጸ ባህሪ ስሜትን የበለጠ ቀረብ ብለን እንድንመለከት ያደርገናል እና በአንድ ጊዜ ውስጥ ስለ ውሳኔ ወይም ስለ ጭንቀት ያብራራል። Yes, anything. ክሎዝ አፕ የገጸ ባህሪያቶች ሐሳቦችና ስሜቶችን ለማወቅ የበለጠ ቅርብ ነው። ክሎዝ አፕ የገጸ ባህሪያቶችን መተሳሰብ፣ መቀራረብ ያሳያል። የኛ የመጨረሻ ክፍል ኤክስትሪም ክሎዝ አፕ ወይም በጣም ቅርብ የሆነ ቀረጻ ነው፣ ወይም በምህጻረ ቃል ECU ተብሎ ይጠቀሳል። የተቀረውን በማግለል ወይም በማደብዘዝ አንድን አካባቢ ብቻ አጥርቶ ያሳያል። ይህ ከንፈር፣ ጆሮ ወይም አፍንጫ ሊሆን ይችላል፣ ግን በተለምዶ አይኖች ትኩረት አላቸው። ልክ በዚህ ኪል ቤል ቮሊዩም 1 ፊልም ውስጥ ዋና ገጸ ባህሪዋ በእነዚህ ገዳይ ቡድኖች እንደተጨናነቀች ወደ ውስጥ ሲገቡ ወደ ኋላ ይቆረጣል እና የእሷ አይኖች ይገባሉ። ፊልም ሰሪዎች ብዙውን ጊዜ በኢንሰርት ሾት ይጠቀማሉ። ኢንሰርት ሾት በትረካ ውስጥ የሆነን ነገር ለማጉላትና ለማግለል ይጠቅማል። ስለዚህ አስተውሱ፣ ኤክስትሪም ክሎዝ አፕ ወይም ኢንሰርት ሾት አጽንኦት ለመስጠት ከሚረዱ የቀረጻ አይነቶች ዋናዎቹ ናቸው። ከሁሉም የቀረጻ መጠኖች ኤክስትሪም ክሎዝ አፕ አስገራሚና ሊያስደነግጥ የሚችል የቀረጻ አይነት ነው። አሁን ወሳኝ ሾት ሳይዞች ወይም የቀረጻ መጠኖችን ተመለከትን። ጠቃሚ እውቀት እንዳገኛችሁ ተስፋ አለኝ። ወደ ቴሌግራም የክሎዝ አፕ ቻናሌ በመምጣት ስለ ሾት ሳይዝ የተዘጋጀ ሙሉ ገለጻ የያዘ PDF ታገኛላችሁ። እሱን ብትመለከቱ የበለጠ ጥሩ ይሆናል። በሚቀጥለው በሾት ሊስት ምዕራፍ ውስጥ ክፍል ሆነው የሚመጡት ፍሬሚንግ እና ቅንብሮች ናቸው። እነሱን እንመረምራለን። እንዲሁም በሾት ሊስት ምዕራፍ ስር የምናነሳቸው የፊልም ወሳኝ አካላት ፍሬሚንግ፣ ካሜራ አንግል፣ ዴፕዝ ኦፍ ፊልድ፣ ካሜራ ሙቭመንት፣ ካሜራ ሌንስ፣ ፍሬሚንግ፣ ኤዲቲንግ ትራንዚሽን፣ ኤዲቲንግ ቴክኒክ፣ ፊልም ኮምፖዚሽን፣ ሲኒማቲክ ላይት ፓርት 1 and ፓርት 2፣ አርት ኦፍ ዘ ዶሊ ሹት፣ አርት ኦፍ ትራኪንግ ሹት፣ ቀጣይ ቅዳሜ ማታ ብቅ ብትሉ በዓለም ላይ በፊልሞቹ ተጽዕኖ መፍጠር የቻለውን የዳይሬክተር ስቲቨን ስፒልበርግ የፊልም ዳይሬክቲንግ ስታይል ወይም የፊልም አሰራር ዘይቤን 7 የፊልም አሰራር ክፍሎችን አንስተን በዝርዝር እንመለከተዋለን። እንዳትቀሩ ታዲያ። ይህ ክሎዝ አፕ ነው። ክሎዝ አፕ ስለ ፊልም የምንማማርበት ቻናል ነው። ላይክ፣ ሰብስክራይብ አድርጉ። ቪዲዮን ከወደዳችሁት ለሌሎችም ሼር በማድረግ አድርሱ። በሚቀጥለው ክፍል እስከምንገናኝ ድረስ በያላችሁበት ሰላም ሁኑ። እወዳችኋለሁ። ቻው።